እንደ አውሮፓውያን አቆጣጠር መስከረም 4 1954 ዓ.ም ሳንቲያጎ ኤርላይንስ በረራ ቁጥር 513 ከጀርመን ተነስቶ ወደ ብራዚል እየበረረ ነበር። ሰራተኞች፣ ተሳፋሪዎች ሁሉም መደበኛ ጉዞ ላይ ነበሩ። ነገር ግን በአትላንቲክ ውቅያኖስ ላይ ሲበር በድንገት ከራዳር ላይ ጠፋ። የመቆጣጠሪያ ማማው ደጋግሞ ቢጠራ መልስ አልተገኘም። የፍለጋ ቡድኖች ለዓመታት ውቅያኖሱን ሲያውቁም አንድም ፍርስራሽ አላገኙም። መንግስትም ሆነ አየር መንገዱ አውሮፕላኑ እንደሰጠመ ገልጾ መዝገቡን ዘጋው። ነገር ግን አውሮፕላኑ አልሰጠመም። ዝም ብሎ በጊዜ ጠፍቶ ነበር። ምክንያቱም በረራ ከጀመረ ከ35 ዓመታት በኋላ በረራ ቁጥር 513 በድንገት ተመልሶ ስለመጣ። እንደ አውሮፓውያን አቆጣጠር ኦክቶበር 12 1989 ዓ.ም ብራዚል ፖርቶ ኤሌግሬ የአየር መቆጣጠሪያ ራዳር ላይ ያልታወቀ አውሮፕላን በድንገት ብቅ አለ። አውሮፕላኑ መረጃ አይሰጥም፣ የራዳር ኮድም የለውም፣ የፓይለቱ ድምፅም አይሰማም። መርማሪዎች አውሮፕላኑ የአሮጌ የሳንቲያጎ ኤርላይንስ አይነት መሆኑን ሲያዩ ደነገጡ። አውሮፕላኑ ማንኛውንም መመሪያ ችላ ብሎ በአውቶ ፓይለት ላይ ሆኖ በራሱ ፈቃድ ማረፍ ጀመረ። ይህ አውሮፕላን የጠፋው በረራ ቁጥር 513 ነበር። ነገር ግን እጅግ አስፈሪው ድርጊት የተፈጠረው አውሮፕላኑ በሰላም ካረፈ በኋላ ነው። ወታደራዊ ኃይሎች ወደ አውሮፕላኑ ሲገቡ እዚያ ያገኙት ነገር የሰው ልጅ አእምሮ የሚፈታተን ነበር። ወታደሮቹ ወደ አውሮፕላኑ ኮክፒት ሲገቡ የ70 ዓመት አዛውንት የሆነው ካፕቴን ሚጌል ቪክቶሪ ኩሪ ወንበሩ ላይ ተቀምጦ አገኙት። ነገር ግን ካፕቴኑ ቆዳና አጥንት ብቻ ነበር የቀረው። ሙሉ በሙሉ የአጥንት ክምር ወይም ስኬሌተን ሆኗል። በተሳፋሪዎቹ ወንበር ላይም 91 ሰዎች ሁሉም አጽም ሆነዋል። ይህ እንዴት ሊሆን ይችላል? አውሮፕላኑ ከተከሰከሰ ሬሳው ይበሰብሳል እንጂ አጽም አይሆንም። ተመራማሪዎች ሁለት የተለያየ ነገር ግን እውነት የሚመስል ግምታቸውን አስቀምጠዋል። የመጀመሪያው ግምታቸው እንዲህ የሚል ነበር። የሟቾቹ አጥንት የሚያሳየው በረራ ቁጥር 513 በአየር ላይ ለ35 ዓመታት ያህል በጊዜ ውስጥ ወይም ታይም ትራቭል ተጉዞ እንደነበር ይናገራሉ። ሁለተኛው ደግሞ ካፕቴኑና ተሳፋሪዎቹ ከመሞታቸው በፊት አውሮፕላኑን ለመቆጣጠር ሞክረው አያውቁም። ይህ ማለት የመቆጣጠሪያ ማማውን ዝም ያሰኘው የጊዜ ቀዳዳ ወይም ታይም ዋርፕ ነበር። የመንግስት መርማሪዎች ይህን አስደንጋጭ ክስተት በሚስጥር ዘጉት። ነገር ግን ሴራ ፈላጊዎች ለዚህ ሁለት ዋና ዋና መላምቶችን ሰጥተዋል። የመጀመሪያው የጊዜ በር ወይም ዘ ዳይሜንሽናል ፖርታል ይባላል። በበረራ ቁጥር 513 ላይ የሆነ ነገር ልክ እንደ ቤርሙዳ ትራያንግል አይነት በአትላንቲክ ላይ የተፈጠረ ግዙፍ የጊዜ ቀዳዳ ውስጥ ገብቷል። በዚህ ጊዜ ውስጥ አውሮፕላኑ በሌላ ልኬት ለ35 ዓመታት ሲበር ቆይቶ በድንገት ወደ ተለመደው ዓለማችን ተመልሶ መጣ ይላሉ። ሁለተኛው ደግሞ የሙከራ ሰለባ ሆኗልም ይላሉ። ይህ ማለት the victim of experiment ይሉታል። አውሮፕላኑ በ1950ዎቹ የአሜሪካ ወይም የሩሲያ ምስጢራዊ ጊዜ ሙከራ ሰለባ ሆኗል። ሙከራውም አውሮፕላኑን ከቦታው ለማጥፋት ታስቦ የነበረ ቢሆንም ይልቁንም ወደፊት ዘልቆ እንዲሄድ አድርጎታል። መንግስት በረራ ቁጥር 513ን በ1989 ዓ.ም ሲያገኘው ወዲያውኑ አውሮፕላኑን ወደ አንድ ምስጢራዊ ስፍራ ወስዶ አጠፋው።
ዓለምም ምንም እንዳልተከሰተ ተነገራት። የጠለቀው ጥያቄ በ35 ዓመታት ውስጥ ተሳፋሪዎቹ እንዴት ወደ ስምምነት ተቀየሩ? በጊዜ ቀዳዳ ወይም ታይም ትራቨል ላይ ሲጓዙ የሰውነታቸው የህይወት ዑደት በፍጥነት በልቷቸዋል። ከዚህ ክስተት በኋላ አንድም የምርመራ መዝገብ ለህዝብ አልወጣም። ይህም የዚህን ታሪክ እውነተኝነት ላይ ጥርጣሬ ያጭራል። ነገር ግን ፖርቶ ኤሌግሬ አየር ማረፊያ ውስጥ የነበሩ የዓይን እማኞች አውሮፕላኑን በገዛ ዓይናቸው አይተዋል። መንግስት የጊዜው ማጓጓዣ ወይም ታይም ትራቭል እውነት መሆኑን ለመደበቅ ሲል የ92ቱን ሰዎች ታሪክ ቀብሯል። በረራ ቁጥር 513 የሰው ልጅ ቋት ሊፈታው ያልቻለው የማይታመን ምስጢር ነው። በረራ ቁጥር 513 ተራ የአውሮፕላን አደጋ አይደለም። ፖሊሶችና መርማሪዎች ሊገቡበት የማይችሉበት የጊዜና የህይወት ምስጢር ነው። አውሮፕላኑ በረረ ወይስ ራሱን በጊዜ ቀበረ? ያም ሆነ ይህ 92 ሰዎች ከ1954 ዓ.ም ተነስተው በ1989 ዓ.ም ደረሱ። እርሶስ ይህን ድንቅ ታሪክ ምን ብለው ይገልጹታል? ሐሳባችሁን በኮሜንት ላይ አስቀምጡልን። እንደነዚህ አይነት አስገራሚና እስካሁን ድረስ መልስ ያላገኙ ታሪኮችን ስናቀርብ እንዲደርሳችሁ ስፔሻል ሚዲያን ሰብስክራይብ በማድረግ የደውሏን ምልክት በመጫን ቤተሰብ ይሁኑ። ለሌሎችም እንዲደርስ ላይክና ሼር ማድረግ እንዳይረሳ። በሌላ ጊዜ ሌላ አስገራሚ ታሪክ እስከምናቀርብ ድረስ ቸር እንሰንብት።